ሂሮ ወጥቶ ቢበላ በቀን ነው ለነሱ ምግብ መስጠት የማይፈቀደው እንጂ ማታኛ በመናፈጥርበት ቢበላ መሐሰን الاسلام ነው የሚያሳየው ችግር የለውም ግን አመት ተጠብቆ ድግስ ተደርጎ ታውጆ አሁን በሚደረገው መልኩ መለበላቸው ቢድዓ ነው ባጭሩ ከዚህ ጋር ተያይዞ ሌሎች ነገሮችም አሉ ጉርጉሮ አለ ስሙን መጥራት አልፈለኩምና ነው እዛ እነሱ ሲወዛወዙ ማዶ ደግሞ ኒሳዎች ይወዛወዛሉ والله መስጂድ ስለሆነ ነው እንጂ ያሳያቸው ነበር እሺ መውሊዱ ቢድዓ ነው ለምን አልነታዳ ይሄ ቢድዓ ካልሆነ መውሊድም ቢድዓ አይደለም እንበላ ሌላ ምን ይሰራል ምግብ ይበላል ሰው ይሰበሰባል አንጎራጉራሉ ምናልባት የሚለየው አረንጓዴ ማስቲካ ይጨመርበታል ዛኛው ከዛ ውጪ ይሄ እንደ ስለሆነ ይሄ ከዚህ አመት መቀጠል የለበትም የሚል አቋም አለኝ ግን ለኢፍጣር ብሎ ገንዘብ መሰብሰብና ድሆችን ማስፈጠሩን ይቀጥሉበት ቅርጹና አፈጻጸሙን ግን ወደ ኖርማል ቅርጽ ይመለሱት ምንም መንገድ መዝጋትም ሳያስፈልግ ጾመኛ ያለው እዚህ ነው መስጂድ ጀማዓ መስገድ እየቻለ ለምንድን ነው መንገድ ላይ ፈሶ ወንድና ሴት እዛ በበረሃ ላይ ተቀላቅሎ የሚቀመጠው ይሄ መሆን የማይገባው ነገር ነው እንዳጋጣሚ ድንገት ማን እንደጀመረው አይታወቅም አገር አጥለቅልቋል ዓለምም ላይ አሁን እየሰፋ መጥቷል በዚህ ቅርጽ ቢድዓ ከመሆን በምንም መልኩ የሚዘል ነገር አይደለም እናንተ የሰራችሁት ቢድዓ የማይባል ከሆነ አላውቅላችሁ እነገሌ የሰሩት ቢድዓ አይደለም ይባል ነገር የለም ግልጽ ነው አይደል ሚዲያ ፊት ነው እያወራ ያለሁት ተሳትፌ አላውቅም ወደፊትም አልሳተፍም ምናልባት ዑለማን የምትወቅሱ ካላችሁ እኔ እዚህ ውስጥ የለሁም ማስፈጠር ግን ሱና ነው ሸሪዓዊ መልኩን ይዞ ሁሉም እንደያቅሙ ባለ ሀብቶች እንደውም ቦታ አዘጋጅቶ ቢያስፈጥሩ መልካም ነው ምን አለ ምን ችግር አለ 100-200 ሰው ማስፈጠር የሚችል እኮ ባለ ሀብት ሞልቷል ማነ መጋዘን ለቆ እነሱ ቪዲዮዎች ቢያስፈጥር ምን አለ እንደዚህ አይነቱ ችግር የለውም ደግሞ በረመዳን ቀን እንደገና ነሺዳ ምናምን ቁርአን በሚሰማበት ሰዓት ላይ ምን ማለት ነው ይሄ እንደ ቀልድ ተጀምሮ ይነፍሳል ይጋነናል ችግር የለውም እሱ ወደምን ሙሐደራት ተዘጋጁ መሰለኝ ቦታው ላይ መሳተፍ እንፈልጋለን ኢድ እየሰገድንበት ነው ቦታ የኛ ያልሆነ ቦታ የለም ከዚህ በኋላ ምናልባትም ያቺ ለአምልኮ የታጠረችዋ ቤተ አምልኳቸው ካልሆነች በስተቀር ይሄ ከሆነ ደግሞ ሌላ ፕሮግራም ማዘጋጀት ይችላል ከዚህ የተለየ ነገር ምንም አይነት እንትን የሌለው ዳዕዋ ማድረግ ይችላል ሙሐደራ ማድረግ ይችላል ሌሎች ያደረጉ አይደል እንደዛ ቦታ ላይ ጸሎት ብለው እኮ አደረጉ የግድ ግብ ማፍጠሩ አስፈላጊ መስሎ አይታየኝም ግን ይሄ ቢድዓው ይዘቱ ቢድዓ ነው ቢድዓዎችን ዛሬ ቢድዓ ነው ካላልናቸው ነገ የማይነቀሉ ተክሎች ይሆናሉ ማይነቀነቁ አሁን መጀመሪያ አዲስ አበባ ብቻ ነበር ያለው አሁን ሁሉም ከተማ ላይ የሚባል ደረጃ እየተደረገ ነው ያለው خير السلام عليكم ورحمه الله وبركاته